የእግዚአብሔር ቃል እንደሚናገረው ጠቅላይ ሚኒስትር አብይ መንፈሳዊ ሰው ሳይሆኑ ወይም ጻድቅ ሰው ሲነግስ አገር ውስጥ እንደሚሆነው ሳይሆን የጻድቅ ሰው ፍሬ ሳይሆን የኃጢአተኛ ሰው ፍሬ ነው የምናይባቸው። ኃጢአተኛ ሰው በተሾመ ጊዜ ወይም ኃጢአተኛ ሰው በሰለጠነ ጊዜ አንድ ምድር የምታልፍበትን ነገር ምድራችን እያለፈች ነው። የእግዚአብሔር ቃል ሲናገር ምሳሌ 6 ከቁጥር 16 ጀምሮ እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ንም ነፍሱ አጥብቃ ትጸየፋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹህ ደም የምታፈስስ እጅ፣ ክፉ ሐሳብን የምታበቅል ወደ ክፉም የምትሮጥ እግር፣ ክፉ ሐሳብን የምታበቅል ልብ ወደ ክፉም የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድሞች መካከል ጠብን የሚዘራ ይላል። እነዚህ ሁሉ የተዘረዘሩት እግዚአብሔር የሚጠላቸው ባህሪዎች በጠቅላይ ሚኒስትር አብይ ሕይወት ውስጥ የምናያቸው ናቸው። በአሁን ሰዓት በምድራችን ትዕቢተኛ ዓይን አብረዋቸው ያሉት አይደለም ያንድ ሰው ሚሊየን ሰዎች ደም ለማፍሰስ የተዘጋጁ አንድን ዘር ሚሊየን ሰዎቹ ወንጀለኛ ናቸው ብሎ የሚፈርጅ የሰው ደም መፍሰስ ባይናቸው ፊት የተላቀ ሐሰተኛ ምላስ። ጠቅላይ ሚኒስትሩ የሚታወቁት ብዙ ውሸትን በመናገር ነው። እውነት በውስጣቸው አይኖርም። ጠቅላይ ሚኒስትሩ ንጹህ ደም ማፍሰስ ለሳቸው በጣም ቀላል ነው። በሄዱበት ቦታ ሁሉ የሰዎች ደም ይፈሳል። ጦርነትን አውጃለሁ፣ የአውሮፕላን ድብደባ ይኖራል፣ እናቶች ያለቅሳሉ፣ ልጆች ይገደላሉ ብለው በሙሉ አፋቸው ክርስቲያን ነኝ የሚሉት ጠቅላይ ሚኒስትሩ ጦርነትን አውጀው አንድን ዘር ሲፈጁ አይተናል። በወለጋ ያደረጉትን ሰምተናል። በሲዳሞ የሆነውን በመተከል በየክልሉ የሆኑ ያሉትን እሳቸው ስልጣን ላይ ከመጡ ጊዜ ጀምሮ ብዙ ጀግኖችን አተናል። የብዙ ጀግኖች ደም እንደ ቀላል በየመንገዱ ፈሷል። ስለዚህ እሳቸው የመንፈሳዊ ሰው ፍሬ ሳይሆን የኃጢአተኛ ሰው ፍሬ፣ ይልቁን ደግሞ እግዚአብሔር የሚጠላቸው ነገሮች በውስጣቸው እግዚአብሔር የሚጠላቸውን ፍሬ በሰዎች ላይ አይቶ የሚጠላቸው ፍሬ የሚታይባቸው ጠቅላይ ሚኒስትር ናቸው። ስለዚህ ነው እግዚአብሔር አክዓብ እስከዛሬ የእግዚአብሔር ቃል ሲናገር አክዓብ እስከዛሬ ድረስ ከሱ በፊት ከነበሩት ሁሉ ይልቅ ክፉ ነገር አደረገ የሚለው ጠቅላይ ሚኒስትር ከሳቸው በፊት ከነበሩት መሪዎች ሁሉ ይልቅ ክፉ ነገር ያደረጉ ዳግማዊ አክዓብ 7ኛው ኢትዮጵያዊ ንጉስ ናቸው ያልነው። ይሄ ሁሉ ሲሆን ታዲያ እንዴት የሃይማኖት መዋቅሮች ስፔሻሊ ቤተክርስቲያን ለምን ዝም አለች? እውነት ነው እንዳልነው እንግዲህ እሳቸው የሚመሳሰሉት ከአክዓብ ጋር ነው። በአክዓብ ዘመን የሆነው አንድ እግዚአብሔር በዘመኑ ሁሉ ከሱ በፊት ከተነሱ ሰዎች ሁሉ ይልቅ አክዓብን ክፉ ያደረገው ሃይማኖትንና መንግስትን አንድ ነበር ያደረገው። ሃይማኖትና መንግስት አንድ እንዲሆኑ፣ ቀጥሎ ደግሞ ሃይማኖት በመንግስት ስር እንዲገዛ፣ ሃይማኖት የመንግስት ድምጽ እንዲሆን፣ ሃይማኖት ወይም የእግዚአብሔር ሕዝብ በአክዓብ መንግስት ስር እንዲገዛ ነበር ያደረገው። ስለዚህ በዚህ ዘመን ቤተክርስቲያን ዝም ያለችበት ምክንያት ብዙዎቹ ቤተክርስቲያን ጠቅላይ ሚኒስትሩ ወንድም ናቸው ብለው ተቀብሏቸዋል፣ ክርስቲያን ናቸው ብለው ተቀብሏቸዋል። ነገር ግን የእግዚአብሔር ቃል ሲናገር ገላትያ ላይ ምን ይላል? ነገር ግን ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለንን አርነታችንን ይሰልሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኞች ወንድሞች ይላል። ሐሰተኛ ወንድሞች በስውር ሾልከው ሊሰልሉ የገቡ ኢንፊልትሬት ቸርች ውስጥ ያደረጉ ሐሰተኛ ወንድሞች እንዳሉ መጽሐፍ ቅዱስ ይናገራል። ስለዚህ በዚህ ዘመን ጠቅላይ ሚኒስትርና የሳቸው ግሩፖች ቤተክርስቲያን ውስጥ ሾልከው ገብተዋል፣ ቤተክርስቲያን ውስጥ ኢንፊልትሬት አድርገዋል። ስለዚህ ቤተክርስቲያን ወንድም ናቸው ብላ ተቀብላቸዋለች። ህይወታቸውን ሳትመረምር የህይወታቸውን ፍሬ ሳታይ ቤተክርስቲያን ወንድም ናቸው ብላ ተቀብላቸዋለች። እሳቸው ደግሞ ሲመጡ ያው ሁላችን ደስ ብሎ እንደተቀበልናቸው ጥሩ ነገር እየተናገሩ መጽሐፍ ቅዱሳዊ ቋንቋዎች እየተናገሩ መጽሐፍ ቅዱሳዊ ቃላቶች እየተናገሩ ልክ ጌታ ኢየሱስ ክርስቶስ ፍቅር ያሸንፋል፣ በፍቅር ዓለም እንዳሸነፈ ፍቅር ያሸንፋል እያሉ ስለ አንድነት እያወሩ፣ ምክንያቱም የእግዚአብሔር ቃል ስለ ዩኒቲ ያወራል። ብዙ የሚናገሩት ነገር ከመጽሐፍ ቅዱስ የተወሰዱ ቃላቶች ስለነበሩ ቤተክርስቲያን ሳታስበው ወንድም ነው ብላ ተቀበለቻቸው። ይችን አድቫንቴጅ ወሰዱና እሳቸው የሃይማኖት መዋቅሮችን ሁሉ ከሳቸው ስር አደረጉ ማለት ነው።
እሳቸው በፕሮቴስታንት ሃይማኖት ኦርቶዶክስን ደግሞ ያዘላቸው ሰው አለ ዳንኤል ክብረት የሚባል እስልምናንም ያዘላቸው አለ። ስለዚህ ሃይማኖቶች ሁሉ ልክ በአካብ ዘመን እንደነበሩት በእሳቸው መዋቅር ስር በጠቅላይ ሚኒስትር ስር ሆነ። ሃይማኖት ኢንዲፔንደንትሊ የእግዚአብሔርን መንግስት ማስፋፋት የእግዚአብሔር መንግስት ድምጽ መሆን ሲገባው ሃይማኖት በአሁን ሰዓት ምን ሆነ? በእሳቸው ዘመን የእሳቸው ድምጽ ሆነ። የጠቅላይ ሚኒስትር ድምጽ እሳቸው የሚናገሩትን ነገር የሚደግፍ ልክ ጌታ ኢየሱስ ክርስቶስ ሁለተኛ ራእይ ምዕራፍ 20 ላይ ላለው ቤተክርስቲያን እንደሚናገረው ዳሩ ግን ነብይ ነኝ የምትለውን ባሪያዎቼን እንዲሰስኑ ለጣዖት የታረደውን እንዲበሉ የምታስተምረውንና የምታሰኘውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ ይላል። ቤተክርስቲያን ውስጥ የኤልዛቤል መንፈስ ገብቶ ነበር። ኤልዛቤል ኢንፍሉዌንስ አድርጋ ነበር ቤተክርስቲያን ውስጥ። ሁላችን እንደምናውቀው በአካብ ዘመን የሚሰራ መንፈስ የኤልዛቤል መንፈስ ነበር። ኤልዛቤል መንፈስ ደግሞ ራሱን ማኒፌስት የሚያደርገው የሚገልጥበት ኮንትሮል በማድረግ ኢንፍሉዌንስ በማድረግ ኢንቲሚዴት በማድረግ ሰልፍ ሴንተርድ የሆነ የበላይ ራሱን በጣም ሁልጊዜ የበላይ የሚያደርግ አኪውዝ የሚያደርግ የሚከስ ሁልጊዜ ትክክለኛ እንደሆነ ራሱን በቃ ጥፋተኛ ጥፋት የሚባል ነገር የማያደርግ እንደገና በጣም ፍላተሪንግ የሆኑ ቃላቶችን የሚጠቀም። አሁን ጠቅላይ ሚኒስትሩ ቅድም እንዳልኩት መጽሐፍ ቅዱስ ላይ ያሉትን እነዚህ ፍላተሪንግ የሆኑ በመጽሐፍ ቅዱስ ቃል ጌታ ያንን ቃል ሲናገረው የእግዚአብሔር ባሪያዎች ሲናገሩት እውነተኛ ስለሆነ የሰውን ህይወት የሚለውጥ ስለሆነ የሰውን ልብ የሚነካ ስለሆነ ሰዎችን ወደ እረፍት የሚያመጣ ስለሆነ ወደ ነጻነት ወደ አርነት ወደ እውነተኛ አርነት የሚያወጣ ስለሆነ ነው ያ ቃል የተጻፈው። እሳቸው ግን ያንን አድቫንቴጅ ወሰዱበት። ልክ ጳውሎስ እንዳለው አንዳንዶች ክርስቶስን ለማትረፊያ ይሰብኩታል እንዳለው እሳቸው ለራሳቸው ክብር ለራሳቸው ጥቅም የእግዚአብሔርን ቃል እነዛ ውብ የሆኑትን ቃላቶች እየመረጡ ተጠቀሙባቸው። ለምሳሌ ፍቅር ያሸንፋል፣ መደመር፣ ብልጽግና የሚለው ቃል ራሱ አሁን በአካብ ዘመን የነበረው ጣዖት የሚመለከው ጣዖት ስሙ ባኦል ነበር። ባኦል ምን አይነት አምላክ ነበር? ባኦል የፈርቲሊቲ አምላክ ነበር። የፈርቲሊቲ ልክ ፈርቲሊቲ ማለት እንግዲህ የመውለድ የመባዛት የመልማት የመለምለም የመልጸግ ማለት ነው። ስለዚህ እሳቸው ልክ ባኦል የፈርቲሊቲ ጣዖት ነግሶ እንደነበር በምድሪቱ ላይ ጠቅላይ ሚኒስትር አብይ ደግሞ ብልጽግና የሚባል ባኦልን የሚተካ ጣዖት ምድሪቱ ላይ አስቀምጠዋል። በጣም ደስ ይላል። ፈርቲሊቲን የማይፈልግ ማን ነው? ፈርቲሊቲን የማይፈልግ ማንም ሰው የለም። ልክ the same time ደግሞ ብልጽግና የሚለውን የማይፈልግ ማን ነው? ሁላችንም የምንለክፈው የምንጥረው የምንግረው ሃርድ ወርክ የምናደርገው ብልጽግና ለማግኘት ነው፣ ለመበልጸግ ነው። ስለዚህ ፍላተሪንግ የሆኑ ቃላቶችን እየተጠቀሙ የሰዎችን ልብ የሚያነሳሳ ልክ በባኦል ጊዜ በአካብ ጊዜ እንደነበረው እሳቸው ይህንን ጣዖት አምጥተው ለኢትዮጵያ ሰጥተውታል። ብልጽግና የሚባል እነዚህ ፍላተሪንግ የሆኑ ቃላቶች የሚያባብሉ ቃላቶች እንደመር አንድ እንሁን ፍቅር ያሸንፋል። የሚገርመው ነገር የእግዚአብሔር ቃል የዋህ ቃልን ያምናል ይላል፣ ብልህ ግን አካሄድን ይመለከታል። የኢትዮጵያ ሕዝብ ስፔሻሊ ቤተክርስቲያን የሰውየውን አካሄዳቸውን አልተመለከተችም። የህይወታቸውን ፍሬ እያያችሁ ምሰሏቸው ነው የሚለው እግዚአብሔር ቃል። ያሁን ዘመን ግን ያለችው ቤተክርስቲያን ያፋቸውን ንግግር ነው ያየችው። ያፋቸውን ንግግር በሳቸው ቃል የወጡትን እንደመር፣ ፍቅር ያሸንፋል፣ አንድነት፣ ህብረት የሚሉትን ኖቤል ፕራይስ ሲሰጡ የተናገሩት ቃል አለ። ጦርነት እንዴት አስከፊ እንደሆነ የጦርነትን ዋጋ እንደሚያውቁ ከዚህ በኋላ በፍጹም ኢትዮጵያ በጦርነት ውስጥ እንደማታልፍ ተናግረው አመት ሳይሞላቸው ነው ጦርነት በራሳቸው ህዝብ ላይ ያወጁት። ስለዚህ ቤተክርስቲያን ለምን ዝም አለች ለሚለው ቤተክርስቲያን ኪድናፕ ሆናለች። ቤተክርስቲያን ውስጥ ኢንፊልትሬት አድርገው ገብተዋል። ሐሰተኛ ወንድሞች ቤተክርስቲያንን ይዘዋታል። ልክ በአካብ ዘመን የእግዚአብሔር ነቢያቶች በሙሉ የባኦል ነቢያት እንደነበሩ በዚህ ዘመን የእግዚአብሔር ህዝብ ወይንም ደግሞ ሐሰተኛ ነቢያቶች የጠቅላይ ሚኒስትር ነቢያት ሆነው ቆመዋል። የሳቸው ፕሮፓጋንዳ የሳቸው ቲፎዞ ሆነው ቆመዋል። በአካብ ዘመን ላይ ያየናቸው ነገሮች በሙሉ በሳቸው ዘመን እናያለን። ለምሳሌ አካብ ጦርነት ሲወጣ ኢዮሳፍጥን ከኔ ጋር አውጣለው። ኢዮሳፍጥ ጻድቅ ንጉስ ነው፣ በእግዚአብሔር ፊት መልካም ነገር የሚያደርግ ክርስቲያን በለው። ነገር ግን ከአካብ ጋር ከመዋሉ የተነሳ ዲሲፕድ ሆነ፣ ኢንፍሉዌንስ አደረገው መንፈሱ። የአካብ ላይ የሚሰራው መንፈስ የኤልዛቤል መንፈስ ኢንፍሉዌንስ ያደርጋል። በጣም የራስን ሐሳብ ይወስድና የራሱን ሐሳብ ነው የሚያስገባው። ኮንትሮል ነው የሚያደርግ፣ ኢንቲሚዴት ነው የሚያደርግ። ስለዚህ ኢዮሳፍጥ በማያገባው ጦርነት እግዚአብሔርን ሳይጠይቅ እኔ ካንተ ጋር ነኝ፣ ህዝብ ከህዝብ እንደ ህዝብ ነው፣ አይ ስታንድ ዊዝ ዩ አለው። በዚህ ዘመን መዘምራንን የሚሉ
ፓስተሮች የሚባሉ አገልጋዮች ነን የሚባሉ የገዛ ወገናቸው ደም ሊፈስ ጦርነት እንደግፋለን ብለዋል። መንፈሱ ኢንፍሉዌንስ ያደርጋል። እነዚህ ዘማሪዎች ወይ እነዚህ ፓስተሮች እነዚህ አገልጋዮች ትግራይ ውስጥ የነሱን ስብከትና የነሱን መዝሙር እየሰማ ወደ ጌታ የመጣ ህዝብ እንዳለ እንኳን አላስተዋሉም። የእግዚአብሔር ቃል ሲናገር አገልግሎታችን ለማንም መሰናከያ እንዳይሰጥ እንጥራለን እንዳለ አገልግሎታቸው ለማሰናከያ እንደሚሆን እንኳን አላስተዋሉም። ምክንያቱም መንፈሱ ዶሚናንትሊ ኮንትሮል አድርጓል። የአክዓብ እርም የሆነበት በእግዚአብሔር ፊት ትልቁ እርግማኑ ሃይማኖትን በሱ ስር አስገዛ። ሃይማኖት የሱ ድምጽ ሆነ። እሱን ቻሌንጅ የሚያደርጉ እሱን የሚቃወሙ እሱ ላቆመው ለብልጽግናው ለፈርታሊቲ ጣዖት አልሰግድም ያለ በሙሉ ይገደል፣ ይታረድ፣ ይታሰር ነበረ። በዚህ ዘመንም ይሄን የምናየው ጠቅላይ ሚኒስተር ብልጽግና የሚባል ጣዖት ለኢትዮጵያ ህዝብ አቅርበውለታል። ብልጽግና የሚያባብል ቃል ነው። አገሪቱ ከመቼውም ዘመን ይልቅ በድህነት ውስጥ የተመታችው ብልጽግና የሚባለው ጣዖት ከመጣ ጊዜ ጀምሮ ነው። ምድሪቱ ውስጥ ፍቅር እየተናገሩ ጦርነት ነው የሆነው። ሰላም እየተናገሩ ጦርነት ነው የሆነው። ፍቅር እየተናገሩ ጥላቻ ነው ግን የሚሆነው ያለው። እሳቸው ባፋቸው ፍቅር ይላሉ፣ ግን እግዚአብሔር የልባቸውን ውስጡን ስለሚያይ ፍሬው ግን ጥላቻ ነው። ስለዚህ ለምን ቤተክርስቲያን ዝም አለች? ቤተክርስቲያን ኢንፊልትሬትድ ሆናለች። ቤተክርስቲያን ሰሬንድ አድርጋለች። ቤተክርስቲያን ውስጥ ገብተው ኪድናፕ አድርገዋታል። ወንድሞች ያልሆኑ ክርስቲያን ያልሆኑ እንደነ ዶክተር አብይ እንደነ ጠቅላይ ሚኒስትር አብይ አይነቶች ቤተክርስቲያን ውስጥ እንደ ወንድም ገብተዋል። ለዚህ ነው ጌታ የተስረጦ የራእይ ላይ ያለችውን ቤተክርስቲያን የምነቅፍብህ ነገር አለኝ ያለው። የኤልዛቤል መንፈስ ቤተክርስቲያን ውስጥ ገብቶ ነበር። ለዚህ ነው ጌታ ኢየሱስ ያችን ኤልዛቤልን ታግሰሃታልና ምነቅስብህ ነገር አለኝ፣ ፍቅርህን አይቻለሁ፣ ድካምህን አይቻለሁ ይለዋል። ግን ኤልዛቤልን ታግሰሃታል። ይሄ ነው በመድራችን ላይ ይሆን ያለው። በቲያጥሮን ወዳለችው ቤተክርስቲያን ጌታ ያንን መልእክት ሲልክ ኤልዛቤል ኮንትሮል አድርጋው ነበር ቸርቹን። ምድራችን ላይ የኤልዛቤል መንፈስ ኮንትሮል አድርጓል። ኤልዛቤል ራሱን የሚገልጥበት በጣም ኢንፍሉዌንስ ያደርጋል፣ ኮንትሮል ያደርጋል፣ ኢንቲሚዴት ያደርጋል። የኤልዛቤል መንፈስ ፍላተሪንግ ወርዶችን ይናገራል። ዲቪሲቭ ነው። እርስ በርሶችን ያጋጫል፣ እርስ በርስ ይከፋፍላል። አጌንስት ሆኖ የተነሳበትን ደግሞ ዲስትሮይ ያደርጋል። ስለዚህ ቤተክርስቲያን ዝም ያለችው ኢንፊልትሬት አድርገው እንደነ ዶክተር አብይ አይነቶች ገብተዋል። እንደገና ለኢትዮጵያ ህዝብ ብልጽግና የሚባል ጣዖት እንደ ባኦል የፈርታሊቲ ጣዖት ነበረ። ሌላ የፈርታሊቲ ብቻ ጣዖት አልነበረም። ባኦል የስቶርም የዝናብ ጣዖት ነበረ። ለዚህ ነው ጠቅላይ ሚኒስተሩ ኬንያ ሄደው ጅቡቲ ሲሄድ ይዘንባል፣ እዚህ ቦታ ይዘንባል ያሉት የሚያመልኩትን ጣዖት ያቁታል። የዝናብ አምላክ ያመልካሉ። በባኦል ዘመን የነበረው ያ የስቶርም አይዶል በሳቸው ዘመን እንዳለ እሳቸው በደንብ አውቀዋል። አክዓብ እንደሆኑ ጠቅላይ ሚኒስተር አብይ በጣም ገብቷቸዋል። አክዓብ መሆናቸውን ያልገባው የኢትዮጵያ ህዝብና ወንጌላውያን ቤተክርስቲያኖች ናቸው። ስለዚህ ቤተክርስቲያን ዝም ያለችበት ምክንያት ኦልሬዲ ኪድናፕ ሆናለች። ቤተክርስቲያን ኢንፊልትሬት አድርገው ገብተዋል። ሐሰተኛ ወንድሞች ክርስቲያን ሳይሆኑ ክርስቲያን ነን ብለው፣ መንፈሳዊ ሳይሆኑ መንፈሳዊ ነን ብለው አፋቸው የሚናገረውና የህይወታቸው ፍሬ ፈጽሞ ተቃራኒ የሆነ ክርስቲያናዊ ሽታ የሌላቸው ክርስቲያናዊ ንግግራቸው ብቻ የሆነ ከልባቸው ክርስቶስ የራቀ በልባቸው ሰይፍ ያለ ልክ መጽሐፍ ቅዱስ እንደሚለው ለአፉ ከማርና ከቅቤ ይልቅ ጣፈጠ ይላል። በልቡ ውስጥ ግን ሰይፍ አለ። ይህ ጠቅላይ ሚኒስትር አብይ ናቸው። አፋቸው የሚወጣው ቃላት ፍቅር፣ መደመር፣ አንድነት፣ ብልጽግና፣ አገሪቱ ግን ያለው ጥላቻ፣ ጦርነት፣ ሞት፣ ድህነት፣ ስደት ይሄ ነው ያለው እና ለዚህ ነው ቤተክርስቲያን ዝም ያለችው። ስለዚህ ሶሉሽኑ ምንድነው? ቤተክርስቲያንስ ምን ማድረግ አለባት? መፍትሄው ዲል እያደረግነው ያለነው መንፈስ የኤልዛቤል መንፈስ ነው። ዲል እያደረግነው ያለውን አክዓብን ነው። ዲል እያደረግነው ያለነው በባኦል ስም የመጣ ብልጽግና የሚባል ጣዖትን ነው። ስለዚህ ኤልያሶች ያስፈልጋሉ። ልክ በአክዓብ ዘመን ኤልያስ ተገልጦ ለአክዓብ አንተና የአባት ቤቶች ናችሁ የምትበጠብጡት እንዳለው፣ አክዓብ ምን ነበር ያለው? በኃጢአት ውስጥ ታስሮ ይሄን ሁሉ ግፍ እየሰራ ያ ሁሉ በደል በምድሪቱ ላይ የሆነ የኢኮኖሚ የሞራሊቲ ስፒሪቹዋሊቲ ውድቀት በእስራኤል ላይ አምጥቶ ያ ሁሉ ህዝብ ደም እየፈሰሰ አክዓብ ግን
ብሌም ነው የኤልዛቤል መንፈስ ባህሪው ብሌም ማድረግ ስለሆነ ብሌም ያደረገው ማን ላይ ነበር? ኤልያስ ነው። ምንድነው ያለው? እስራኤልን የምትበጠብጥ አንተ ነህ አለው። ልክ ጠቅላይ ሚኒስተር አሁን እሳቸው ተቀምጠው እሳቸው ከመጡ ጀምሮ ምድሪቱ በእሳት ውስጥ እያለፉ ብሌም የሚያደርጉት ግን ሌላ ነው። ከሌ ከታሰረ ሰላም ይሆናል፣ እነ ከሌ ከጠፉ ሰላም ይሆናል፣ እዚህ ቦታ ላይ የፈነዳውን ፍንዳታ ያፈነዳው እነ ከሌ ናቸው። ብሌም ነው የሚያደርጉ ያሉት። ኤልያስ ግን ምንድነው ያለው? ኖ እስራኤልን የምትበጠብጥ አንተና የአባት ዘር ናቸው ነው ያለው። በዚህ ዘመን ክርስቲያኖች እንደ ኤልያስ ኢዮዎች መነሳት አለባቸው። የእግዚአብሔር ባሪያዎች መውጣት አለባቸው። ብሌሙ በቃ። እስከዛሬ ድረስ እሳቸው ከመጡበት ጊዜ ጀምሮ ነፍሳት ደማቸው እንደ ጎርፍ እየፈሰሰ አገሪቱ በእሳት እያለፈች አኬል ዳማ ሆና እያለች አመጽና እርኩሰት አገሪቱን ወሯት እያለ እሳቸው ያለማቋረጥ ጣታቸውን የሚቀስሩት ሌላ ሰው ላይ ነው። ኮሽ ያለውን ነገር ሁሉ ብሌም የሚያደርጉት ሌላ ሰው ላይ ነው። አንድ ቀን ሪስፖንሲቢሊቲ ወስደው አያውቁም። ልክ ኤልያስ እንዳለው እስራኤልን የምትበጠብጥ አንተ ነህ ብሎ አካብን ቻሌንጅ እንዳደረገው ይህንን የሚናገሩ ክርስቲያኖች መነሳት አለባቸው። እዚህ ቦታ ላይ ላለው ችግር አንተ ነህ፣ አንተ ከመጣህ ነው ምድሪቱ እንደዚህ አይነት ነገር ውስጥ እያለፈች ያለችው። አንተ መጥተህ ቤተክርስቲያን ውስጥ ኢንፊልትሬት አድርገህ ገብተህ የእግዚአብሔርን ሕዝብ አሴስነህ በእግዚአብሔር ሕዝብ ውስጥ ነግደህ በእግዚአብሔር ስም ነግደህ አገሪቱን እንዲህ ያለ ማጥ ውስጥ ከተሃታል የሚሉ ቻሌንጅ የሚያደርጉ ኤልያሶች መነሳት አለባቸው። ኢዮዎች መውጣት አለባቸው። ኤልዛቤልን በመስኮት አውጥተው የወረወሯት፣ ከሰገነቷ አንስተው ኤልዛቤልን የወረወሯት ጨካኝ የእግዚአብሔር ባሪያዎች መነሳት አለባቸው። እንደዚህ ያለ አመጽ ምድራችን ላይ ሲሆን ቤተክርስቲያን አንገቷን መድፋት አይደለም ያለባት፣ መነሳት አለባት። ኤልያሶች መነሳት አለባቸው። እንደ ኤልያስ ሄደው አክዓብን አንተ ነህ አገር የምትበጠብጥ አለው። አክዓብ በዛች ምድር ላይ ላለው መቅሰፍት ሁሉ በዛች ምድር ላይ ለሆነው ነገር በሙሉ ሪስፖንሲቢሊቲ መውሰድ አልፈለገም። ስለዚህ ኢንስቴድ ኦፍ ሂስ ሴይንግ እኔ ነኝ እኮ በእኔ ምክንያት ከማለት አንተ ነህ አይደል አገር የምትበጠብጥ አለው ኤልያስን። እቺ ደግሞ ኤግዛክትሊ የጠቅላይ ሚኒስትር አብይ ቃል ናት። ኮሽ ያለውን ሁሉ የነከሌ ናቸው፣ የዚህ ክልል መሪዎች ናቸው እንዲህ ያለ ችግር እየፈጠሩብን ያሉ፣ በዚህ ክልል የሚኖሩ ህዝቦች ናቸው እያሉ ስም እየሰጡ ሌብል እያደረጉ እሳቸው የሚጠሉትን ሰው በሙሉ ሌብል እያደረጉ አንድ ቀን ሪስፖንሲቢሊቲ ሳይወስዱ አገሪቱ እንዲህ ያለ ማጥ ውስጥ አለች። ሰላም የነበረባቸው ክልሎች እንኳን በሰላማቸው እንዳይኖሩ ሰላማቸውን አውከዋል። አንድ ቀን ሪስፖንሲቢሊቲ ወስደው አያውቁም። ስለዚህ በፊት ለፊት ሄደው አንተ ነህ አገሪቱን ማጥ ውስጥ የከተትካት you are a wrong person ብሎ ቻሌንጅ የሚያረጋቸው የሚገስጻቸው ሰው ያስፈልጋል። ኤልያሶች መውጣት አለባቸው። ሄደው በፊት ለፊት የሚናገሩ ፊት ለፊት ብልጽግና የሚባለውን ጣዖት ገርስሰው የሚጥሉ ልክ ለባኦል ያልሰገደ ሁሉ እጣው ፋንታው መታረድ፣ መገደል፣ መጨፍጨፍ እንደነበረ በአሁን ሰዓት ኢትዮጵያ ውስጥ ብልጽግና የሚባል ጣዖት አምጥተው ለብልጽግና ያልሰገደ ሁሉ ይታረዳል፣ ለብልጽግና ያልሰገደ ሁሉ ይገደላል፣ ለብልጽግና ያልሰገደ ሁሉ ይታሰራል። ስለዚህ ይህንን ነገር ቻሌንጅ የሚያደርጉ የእግዚአብሔር ባሪያዎች መነሳት አለባቸው። ኢዮዎች መነሳት አለባቸው። ኤልዛቤልን በመስኮት የሚጥሉ ኤልያሶች መነሳት አለባቸው። አክዓብን ቻሌንጅ ያደረጉ አብይ የሚባለውን ጠቅላይ ሚኒስተር ሄደው አንተ ነህ ኢትዮጵያን የምትበጠብጥ ያለህ፣ አንተ ነህ ኢትዮጵያን እንዲህ ያለ ማጥ ውስጥ የከተትካት፣ አንተ ከመጣህ ነው ኢትዮጵያ እንዲህ ያለ ሜስ ውስጥ የገባችው፣ አንተ የዚህ ሁሉ ደም መፍሰስ የዚህ ሁሉ ሰው ደም እጅህ ላይ አለ፣ የዚህ ሁሉ ሰው ደም መፍሰስ ምክንያት ነህ የሚሉ የእግዚአብሔር ባሪያዎች መነሳት አለባቸው። የእግዚአብሔር ሕዝብ ዛሬ ነው እግዚአብሔር ማምለኩንና እግዚአብሔር አለማምለኩን የሚያሳየው። እውነተኛ የእግዚአብሔር ባሪያዎች ተለይተው መቆም አለባቸው፣ መውጣት አለባቸው። ተደብቆ በየጓዳው እያነባ ያለ የእግዚአብሔር ባሪያ ሁሉ መውጣት አለበት። ዲል እያደረግን ያለነው ከኤልዛቤል መንፈስ ጋር ነው። የኤልዛቤል መንፈስ በምድራችን ላይ ነግሷል። የኤልዛቤል መንፈስ ኮንትሮሊንግ ስፒሪት፣ ኢንፍሉዌንስ የሚያደርግ ፍላተሪንግ ወርዶችን የሚጠቀም ዲቫይሲቭ፣ ህዝብን ከህዝብ ጋር የሚለያይ ጥላቻን በጀርባው ያዘለ የሰዎችን ደም ማፍሰስ እንደ መስዋዕትነት የሚወስድ እንዲህ ያለ ክፉ መንፈስ ምድራችን ላይ ነግሷል። ስለዚህ የእግዚአብሔር ህዝብ መነሳት አለበት። ምድራችን እስከዛሬ ድረስ አይታው የማታቀው ድቅድቅ ጨለማ ውስጥ እያለፈች ነው ያለችው። የጨለማ ዘመን የምንለው ዘመን ካለ ጠቅላይ ሚኒስተር አብይ ከመጡበት ጊዜ ጀምሮ ያለው ዘመን የጨለማ ዘመን ነው። ስለዚህ ክርስቲያኖች መነሳት አለባቸው። ይህንና መጸለይ አለብን። በጾም በጸሎት በእግዚአብሔር ፊት ህዝቡ መቅረብ አለበት። በቁጣ መነሳት አለበት። በጠላት ላይ መነሳት አለበት።
የብርሃን መልአክ መስሎ የመጣውን ጠላትን ካባውን መግፈፍ አለብን። ጭምብሉን ከላዩ ላይ ማውለቅ አለብን። የጨለማውን ስራ ግለጡት ነው የሚለው እግዚአብሔር ቃል። የጨለማውን ስራ መግለጥ አለብን። እኛ በምድር ላይ የተቀመጥነው የእግዚአብሔርን ሐሳብ ልናገለግል እንጂ የማንም ፓርቲ ደጋፊ ልንሆን እግዚአብሔር አላስቀመጠንም። በደል ስናይ በደል ተፈጸመ ማለት አለብን። ግፍ ሲፈጸም ግፍ ተፈጸመ ማለት አለብን። የግድ የአንድ ሀገር ተወላጆች መሆን የለብንም የዛን ሀገር ሰው ፔን ፊል ለማድረግ። ትግሬ መሆን የለብንም የትግራይን ስቃይ ለመረዳት። ኦሮሞ መሆን የለብንም በወለጋ የሚሆነውን ግፍ ለመረዳት። አማራ መሆን የለብንም በቤኒሻንጉል በመተከል የሚሆነውን ለመረዳት። እኛ ክርስቲያኖች የእግዚአብሔር ሕዝብ ነን። በደልን ስናይ መነሳት አለብን። በምድራችን ላይ ግፍ እየተፈጸመ ነው። ጠቅላይ ሚኒስትር አብይ ምድራችንን የደም ምድር አድርገዋታል። ህዝቦች እየተጨፈጨፉ ነው። ሰምተናቸው የማናቃቸው ነገሮች ብዙ ነገር እየሆኑ ነው ያሉት። ህፃናቶች እየታረዱ ነው ያሉት። ህዝባችን ንብረቱ የለፋበት የጣረበት የደከመበት እንደ ቀላል እየተበተነ እየተጨፈጨፈበት ነው ያለው። ህዝብ ከቦታ ቦታ እየተሰደደ እየተፈናቀለ ነው ያለው። ስለዚህ አሁን ያለንበትን ድቅድቅ ጨለማ በጾምና በጸሎት እንደገና ደግሞ በፊት ለፊት ሰይጣንን በመቃወም ድምጻችንን ማሰማት አለብን። መፍትሄው ይሄ ነው ብዬ አምናለሁ።